አንድ ቀን ሙሉ ቁጭ ብዬ ጠብቄ ማርኬቱ ላይ ሎስ አግቼ የምወጣበት ታይም ማርኬቱ የሚወስድህን ሳይሆን አንዳች መከተል እንዳለብህ። እኔ አሁን ለምሳሌ በቀን ውስጥ አንድ ትሬን ቴክ ማለት ታይም ፍሬም የሚባለው አሉ። እዚህ ጋር የምታያቸው የአንዱ ካንድልስቲክ የፕራይስ ዳታ ናቸው። $9,500 ኮንፊደንስ ያለ ነው። ግን አንደርስታንድ ያደረግሽው ነገር አለ፣ ሉዝም ጌንም አለ። ዲስፕሊን ነው ዋናው ነገር መተረዳት እስከሆነ። ሰላም ወደ ኤክስ ፋሚሊዎች ዴ ናችሁ። ዛሬ ከአሌክስ ጋር የኤክስ ስናይፐር ሴታፕ ተገናኝተናል። ስለዚህ ዛሬ አንድ ሀሳብ መጣልኝ። ለምንድነው እሱን ስለ ፎሬክስ ትሬዲንግ አሁኑኑ አስተምሬው አብረን ቴክ ትሬድ አናደርግም? እዚሁ ዲፖስት አድርገን ሌትስ ሲ ዋት ዊል ሃፕን ጋይስ። ምን ታስባለህ? በደስታ ሌትስ ጎ። ያ ምን ያክል የትሬዲንግ ኤክስፒሪየንስ አለ ከዚህ በፊት አንተ? አንድ ከመቶ። ኦኬ። አሁን የምንመለከተው ምንድነው ጀስት ቤዚክ እና ኮር ብዬ የምጠራቸውን ፖይንቶችን እናያቸዋለን። ምክንያቱም አንድ ምንም ፎሬክስ ትሬዲንግ የማያውቅ ሰው ወደ ፎሬክስ ኢንዱስትሪ ሲመጣ ማወቅ አለበት ብዬ የማስባቸውን ነጥቦች እናያለን። ኦኬ። ቤዚክሊ እዚህ ጋር የምታየው ማርኬት ጎልድ ማርኬት ነው። ይህ የምንጠቀመው ሶፍትዌር ደግሞ ትሬዲንግ ቪው ነው ማለት ነው። እዚህ ጋር የምታየው ማርኬቱ ሲወርድ ሲወጣ የማርኬት የፕራይስ ዳታ ነው። ማርኬቱን ወደ ባይ እና ወደ ታች ሙቭ የሚያደርገው ማለት ነው። ስለዚህ ቤዚክሊ ወደ ላይን ቻርት እንቀይረው ምንድነው እንደምታየው አፕ ዳውን ከፍ ዝቅ እያለ ፕሪቪየስሊ የነበረውን ሰፖርት ሌቭል ሰፖርት ብለን የምንጠራው በታች በኩል ያለው ነው። ሬዚስታንስ የምንለው የላይኛውን ፓርት ነው። ስለዚህ ማርኬቱ የታችኛውን ፓርት ብሬክ እያደረገ የሚሄድ ከሆነ ምን እንላለን? ዳውን ትሬንድ እንላለን። ማርኬቱ ወደ ባይ ደግሞ ብሬክ እያደረገ የሚሄድ ከሆነ ደግሞ at the same time up trend እንለዋለን ማለት ነው። ስለዚህ እዚህ ጋር እንደምታየው ከረንትሊ ያለው የማርኬት ሁኔታ ምንድነው? ወደ ባይ አፕ ትሬንድ ሲሄድ ነበረ። ከዛ እንደምታየው ደግሞ ወደ ታች ዳውን ትሬንድ ነበረ። ከዛ ፕሪቪየስሊ ደግሞ የነበረው ምን አለ? ሰፖርት ሌቭል አለ እዚህ ጋር ማለት ነው። ስለዚህ አንድ ቤዚክ ኮንሰፕት ላስረዳና በዛ ወይ ይሄንን ትሬድ እንዴት እንደምታየው ትነግረኛለህ። እዚህ ጋር የምታየው ቀይ ላይን አለ አይደል? በተጨማሪ አንድ ሌላ ላይን እንጨምር። እዚህ ጋር ያሰመርናቸው ሁለት ላይኖች አሉ። ያ ማለት የላይኛው ሬዚስታንስ ነው፣ የታችኛው ደግሞ ሰፖርት ሌቭል ነው። ምንጊዜም የፕራይስ ዳታ ሲመጣ ምንድነው ከላይ ወደ ታች ከመጣ ከታች ደግሞ ወደ ላይ ይሄዳል። ከዛ ወደ ታች ብሬክ ያደርገዋል፣ ወደ ላይ ይሄኛው ሪስፔክት ያደርጋል፣ ድጋሚ ብሬክ ያደርገዋል፣ ሪስፔክት ያደርጋል፣ ብሬክ ያደርገዋል፣ ሪስፔክት ያደርገዋል። ስለዚህ ቤዚክሊ ማርኬቱ በእንደዚህ አይነት ስትራክቸር እየወረደ ከሆነ ምን እንለዋለን? ዳውን ትሬንድ እንለዋለን። አት ዘ ሴም ታይም ደግሞ ማርኬቱ ወደ አፕ ዳይሬክሽን በዚህ መልኩ የላይኛውን ብሬክ እያደረገ ሪቴስት እያደረገ የላይኛውን ብሬክ እያደረገ ሪቴስት እያደረገ የሚሄድ ከሆነ ደግሞ ምን እንላለን? አፕ ትሬንድ እንላለን ማለት ነው። ስለዚህ ማርኬቶች ወዴት ነው? ወደ ታች እና ወደ ላይ እና ደግሞ አት ዘ ሴም ታይም ደግሞ ማርኬት ወደ ጎንም ጭምር ሙቭመንት ያደርጋል ማለት ነው። ይህን ደግሞ ምንድነው የምንለው? ሳይድ ዌይ እንላለን ማለት ነው። ኤም እየሰራ ነው የሚሄደው ማለት ነው። ማርኬቱ ሳይድ ዌይ ነው የሚሄደው። ምንጊዜም ማርኬቱ እንደዚህ አይነት ስትራክቸር ላይ ከሆነ ፎር ኤግዛምፕል ማርኬቱ የታችኛውን ብሬክ አውት ካደረገው በኋላ ማርኬቱ ሪቴስት ሲያደርግ እዚህ ጋር ኢንትሪ ትገባለህ። ከዛ ማርኬቱ ወደ ታች ነው ኤክስፔክት የምታደርገው። ግን ይሄ ጀስት ቤዚክ ራፍሊ ስናየው ነው እንጂ ሞር ወደ ትሬዲንግ ፓርቲ እየሄድን ስንመጣ ስለ ኢንትሪ ኮንፈርሜሽን አለ፣ የምጠቀማቸው ብዙ የትሬዲንግ ቱሎች አሉ ማለት ነው። ኦኬ። ስለዚህ አሁን ደግሞ ማርኬቱ ምን አይነት ስትራክቸር ላይ ነው ያለው የሚለውን ደግሞ አብረን እናያለን። እዚህ ጋር እንደምታየው ወደ ላይን ቻርት ላይ ነው ያለነው። ወደ ካንድልስቲክ ቻርት እንውሰደው። እዚህ ጋር እንደምታየው ማርኬቱ ምንድን ያደረገው? ዳውን ትሬንድ ስትራክቸር ነበረ፣ ወደ አፕ ትሬንድ ስትራክቸር ጀመረ። ከዛ ደግሞ ማርኬቱ ዳውን ትሬንድ ስትራክቸር ላይ ያለው። እዚህ ጋር ያሰመርኩት ደግሞ ዞኑ ስትሮንግ ሰፖርት ሌቭል ነው። ማርኬቱ እዛ ሌቭል ላይ ሪያክት አድርጎ ወደ ባይ ማርኬቱ ፑሽ የሚያደርግበት ሌቭል ነው ማለት ነው። ስለዚህ ቤዚክሊ ዛሬ ቀኑን ሙሉ ስጠብቃችሁ ከነበሩ አንድ ኮንፈርሜሽኖቹ ነገሮች ውስጥ ምንድን ነው? እዚህ ጋር አዲስ ቻርት ልክፈትልና ላንተ ሪሙቭ ላድርጋቸው ነው። እንደምታየው ማርኬቱ ወደ ባይ ብሬክ እያደረገን ሄደው ያይታል። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ አፕ ዳውን እያደረገ መጣ። ከዛ ደግሞ ድጋሚ ማርኬቱ ወደ ታች እየመጣ ማለት ነው። እንደምታየው ግን አንድ ነገር አለ እዚህ ጋር ማርኬቱ ምንጊዜም ፕሪቪየስሊ ያለውን ሰፖርት ሬዚስታንስ እያደረገ በዚህ መልኩ ሙቭ ሲያደርግ ከዛ ደግሞ ማርኬቱ ተመልሶ ሲመጣ ፕሪቪየስሊ ተች ያደረጋቸው ሰፖርት ሌቭሎች እንደ ሰፖርት ነው የሚያገለግሉት። ያ ማለት ፕራይስ ሪጀክሽን ይኖረዋል። ማርኬቱ ምንጊዜም ወደ ባይ የሚሄድ ፖቴንሻል አለው ማለት ነው። እንደምታየው እዚህ ጋር የኛው ሪጀክት አደረገው። ማርኬቱ ድጋሚ ደግሞ ተመልሶ ፕሪቪየስ የነበረ ሰፖርት ሌቭል ላይ መጣ። ማርኬቱ ሪጀክት አደረገው። ድጋሚ ደግሞ ተመልሶ ፕሪቪየስ የነበረ ሰፖርት ሌቭል ላይ ሪያክት አደረገ ማለት ነው። ስለዚህ አሁን ምን አይነት ሙቭመንት እንጠብቃለን? እንደዚህ አይነት ስትራክቸር እንጠብቃለን ማለት ነው። ከዛ በኋላ ሁለት አይነት ነገር ነው የምናየው። ማርኬቱ እዚህ ጋር ያለውን ሌቭል እና እዚህ ጋር ያለውን ሌቭል ታያዋለህ። ስለዚህ ማርኬቱ
ፕሪቪየስ ያለውን ብሬክ የሚያደርገው ከሆነ ማርኬቱ ወደ ሴል የሚሄድ ፖቴንሻል አለው። የላይኛውን ደግሞ ብሬክ የሚያደርግ ከሆነ ማርኬቱ ወዴት የሚሄድ አቅም አለው? ወደ ባይ የሚሄድ አቅም አለው። ወደ ሴል ደግሞ የሚሄድ አቅም አለው ማለት ነው። ኦኬ እዚህ ጋር ደግሞ ማርኬቱ ምንድን ያደረገው ፕሪቪየስሊ ካለው ዲማንድ ሌቭል በታች ካንድልስቲክ ብሬክ አድርጓል። እዚህ ጋር ላሳየ እንደምታዩት ሰፖርት ብለን የምንጠራው ይህንን ሌቭል ነው። የሚገርመው ከሰፖርቱ በታች ማርኬቱ ምን አድርጓል? ብሬክ አድርጓል ማለት ነው። ያ ማለት ስትራክቸራሊ ማርኬቱ ምን እያደረገ ነው? ወደ ሴል ሽፍት እያደረገ። ስለዚህ የኛ ኤንትሪ ፖይንታችን የቱ ጋር ነው የምንፈልገው ማለት ነው? ማርኬቱ ወደዚህኛው ሌቭል መቶ ወደ ላይኛው ሬዚስታንስ ሌቭል መቶ ኤንትሪ ፖይንት ሲሰጠን ማርኬቱን ወደ ታች እንገባለን ማለት ነው። ቤዚክሊ ከዚህ በኋላ ያለውን ኤንትሪ ኮንፈርሜሽን ሌቭሎችን ማየት እንችላለን። ማርኬቱ ወደዚህ ሌቭል ከመጣ በኋላ ማርኬቱ ወደ ሴል ሞር የምናየው ይሆናል። ወደዛ ሲመጣ ኤንትሪ ፖይንት እንገባለን ማለት ነው። ዲፖዚት አድርገን ከዛ የሚፈጠረውን ነገር አብረን የምናየው ይሆናል። የትሬዲንግ አካውንት አለ እንዴ? ዛሬ ባንተ እንጠቀምና ዛሬ በእኔ እንጠቀማለን። ቤዚክሊ በእኔ ፐርሰናል አካውንት ትሬድ አደርጋለሁ ማለት ነው። ከዛ ዛሬ ያው እዚህ ጋር ፕሮፊት ካደረግን ትሬድ አድርገን እኔ ዛሬ ራት ጋባዥ ሆናለሁ። ሉዝ ካደረግኩ ደግሞ ያው እሱ ነው የሚጋብዘኝ ማለት ነው። ምክንያቱም ሉዝ አድርግቻለሁ። እሺ ፕሮፊት ባደረገ በድዋ ነው በቃ። ስለዚህ እዚህ ጋር አንድ ነገር ምንድነው የማየው፣ ምንጊዜም ትሬድ ስታደርግ ሁለት ነገር አለ ማርኬቱ ላይ፣ ሾርት እና ሎንግ የሚባል ነገር አለ። አሁን ለምሳሌ ማርኬቱ አንተ ወደ ኤክስፔክት ወደምታደርግበት ሌቭል እየመጣልህ ከሆነ እስከዛ ሌቭል ድረስ መግባት ትችላለህ ኢንትሪ ፖይንቶችን። ግን ቤዚክሊ እኔ ሪከመንድ የማደርገው ማርኬት ላይ ተረጋግተህ ጠብቀህ ማርኬቱ ወደ አንተ ሌቭል ከመጣ በኋላ እዛ ነገር ላይ ሪያክት ማድረግን ነው የምመክረው። ምክንያቱም ፎር ኤግዛምፕል አሁን ለምሳሌ እኔ እናንተ እዚህ ጋር ማርኬቱን አናላይዝ እያደረግን ማርኬቱ ወደ ሴል ይሄዳል ብለናል አይደል? ስለዚህ እኛ እዚህ ጋር የምንጠብቃቸውን ሪያክሽኖች ማርኬቱ ከሰጠን በኋላ ስንገባው ምንድነው ቢግ ዊን አለን ምንጠብቀው። ግን አሁን ፎር ኤግዛምፕል ማርኬቱን እዚህ ጋር ወደ ባይ ገብተህ ነው ወደዚህም ከች ማድረግ እንችላለን። ግን ዋት ኢፍ ማርኬቱ ሪቨርስም ሊያደርግብን ይችላል ማለት ነው። ግን የሆነ ትልቁ ነገር እዚህ ማርኬት ላይ ኤክስፒሪየንስ ሞር መያዝ ነው። ምክንያቱም ሞር ኤክስፒሪየንስ ባዳበርክ ቁጥር የቱ ጋር መግባት እንዳለብህ ፕላስ የቱ ጋር መውጣት እንዳለብህ፣ ምን አይነት ትሬዶችን አቮይድ ማድረግ አለብኝ፣ ምን አይነት ትሬዶችን ደግሞ ቴክ ማድረግ አለብኝ የሚለውን ትሩ ታይም ኤክስፒሪየንስ ነው ሞር የምትለምደው ማለት ነው። ግን ስለ ትሬዲንግ የሆነ ግራ የሚያጋቡ ብለህ የምታስባቸው ነገሮች ምንድን ናቸው? ብዙ ጊዜ ይሄ ማርኬት ዋይዝ ላይ ልክ አሁን እንዳልናቸው የመፈጠር ኦፖርቹኒቲያቸው ብዙ ነው እና ከፍ የሚለው ላይ ኦር ባዩ ላይ ከገቡ በኋላ ተቃራኒ ይሆናል። ከዛ ደግሞ ኢን ሴም ታይም ደግሞ አቋርጦ ወርታች ሲወርድ ደግሞ ከፍ ይልባቸዋል። እና ይሄ በኤክስፒሪየንስ ብቻ ነው የሚስተካከለው ወይስ? ይመስለኛል አንተ ጥያቄ ማርኬቱ ላይ ሬዚስታንስ ላይ ማርኬቱ ሴል ብለው የገቡ ልጆች ሊኖሩ ይችላሉ። ከዛ እነሱን ካስወጣቸው በኋላ ማርኬቱ ይወርዳል። ጋሚ ሲወርድ ደግሞ እነሱን ወደሚሄድበት አቅጣጫ ሲሄዱ ደግሞ ያስክዳቸውን ይመለሳል። ከዛ ደግሞ ይመለሳል። ያ ማለት ብዙ ጊዜ ጀማሪ ትሬደር ስትሆን እዚህ ትሬዲንግ ኢንዱስትሪ ላይ ምንድነው መሰለ ማርኬቱን ነው ፎሎ አፕ የምታደርገው። ያ ማለት እንደ ክሪፕቶ ማርኬት ላይ ካየ ማርኬቱ ሊወጣ ነው ግዙ ምናምን ይባላል። ኖ ወደ ፎሬክስ ትሬዲንግ ላይ ስትመጣ ትሬዲንግ ላይ ራሱ ክሪፕቶ ላይም እንደዛ አይደለም። ፎሬክስ ትሬዲንግ ጋር ስንመጣ ምንድነው እንደምታየው እዚህ ጋር በጣም ብዙ ትልቅ ካንድልስቲኮች አሉ። ማርኬት ይወጣል ይወርዳል። እኔ አሁን እነዛን ካንድልስቲኮች ፎሎ እያደረኩ አይደለም ማርኬቱ ላይ የሚሄደው አናላይዝ ነው ፎሎ ማድረገው። ያ ማለት ፎር ኤግዛምፕል ሎንግ ማርኬቱ ወዴት ነው እየሄደ ያለው? አሁን እዚህ ጋር እንደምታየው ታይም ፍሬም የሚባሉ አሉ። እዚህ ጋር መንዝሊ ታይም ፍሬም፣ ዊክሊ ታይም ፍሬም፣ ዴይሊ ታይም ፍሬም፣ 4 hour 2 hour 1 hour 30 minutes 15 minutes 5 minutes 3 minutes። እነዚህ ምንድን ናቸው? እዚህ ጋር የምታያቸው የአንዱ ካንድልስቲክ የፕራይስ ዳታ ናቸው። ያ ማለት አንተ ወደ 4 hour ታይም ፍሬም ማርኬቱ ምን እያደረገ እንደሆነ እዚህ ጋር ቁጭ ብለህ እያየህ ከሆነ እዚህ ማርኬት አናላይስ ላይ አሪፍ ሴታፕ ካለ ትልቅ የሆነ ቢግ ዊን ይኖራል ማለት ነው። ስለዚህ ትሬዲንግ ላይ እንደዚህ አሁን ለምሳሌ ቅድም አንተ እንዳልከው እነሱ የሚያፈጣቸው የሚያስገባ እንደዚህ አይነት ሞር ሪቬንጅ እንድትሆን የሚያደርግ ምንድነው እሱ ሞር ኖሌጅ አለመኖር ነው ማለት ነው። እኔ አሁን ለምሳሌ በቀን ውስጥ አንድ ትሬድ ነው ቴክ ማድረገው። አንድ ትሬድ ጠብቃለሁ፣ በደንብ ጠብቃለሁ፣ እሱን ትሬድ ቴክ አደርገዋለሁ። ከዛ ያ ትሬድ ኤስኤልን ሂት ካደረገ ቴንክ ዩ ብዬ እወጣለሁ ማለት ነው።
ኦልሞስት የሆነ ኔክስት ኦፖርቹኒቲ ላገኝ እችላለሁ፣ ግን ስቲል ዋን ትሬድ ነው በቀን ትሬድ የማደርገው ማለት ነው። ግን አብዛኛውን ቢግነር እና ኢንተርሚዲየት እኔ ራሴ በነበርኩበት ጊዜ ብዙ ትሬድ ነው የማደርገው። ኦልሞስት 8 ትሬድ 10 ትሬድ ምናምን 15 ትሬድ ምናምን ስካልፕ አደርጋለሁ። ማርኬቱ ሊወጣ ነው ባይን በለው ሴልን በለው ምናምን። ወደ አክቹዋል ማርኬት ጋር ስትመጣ ግን በጣም ትዕግስት ይፈልጋል፣ ኤክስፔሪየንስ ይፈልጋል። ሞር ደግሞ እነዚህ ነገሮች ኤቭሪዴይ ደጋግመ ባደረግካቸው ቁጥር ደግሞ ሀቢት እየሆኑ ይመጣል። ለምሳሌ ዩቲዩብ ላይ ካየ አንተ ለምሳሌ ኢትዮጵያ ውስጥ ቶፕ ከሚባሉ ዩቲዩበሮች ውስጥ እሱ ነው እና ያ በጣም ብዙ ታክሶች አሉ። ቅድም እያወራን በነበረን ሰዓት አሁን እነዛ ነገሮች በሙሉ እኔ አሁን ማድረግ አልችልም። አንተ አሁን እዛ ነገር ላይ ኤክስፔሪየንስ ስላለ እና ኤክስፐርት ስለሆንክ ነው ኢዚ ሆነለ። ሀቢትም የሆነ ልክ ነህ። ሀቢት ኖርማል ነው እንደ ጉድ ሀቢት ይሆናል። ስለዚህ ትሬዲንግ ላይም እኔም ቁጭ ብዬ አንድ ቀን ሙሉ ቁጭ ብዬ ጠብቄ ማርኬቱ ላይ ሎስ አርግቼ የምወጣበት ታይም አለ። ሪቬንጅ መውሰድ በጣም እንትን እንድትል ያደርጋል፣ ሉዝ እንድታደርግ ያደርጋል እንጂ ጌን የለውም። ኤግዛክትሊ ሞር መጠበቅ ላይ ፎከስ የምታደርግ አሪፍ ነው። ግን አሁን ለምሳሌ ኤክስፔሪንሱ ካለ ትሬዲንግ ኤክስፔሪንሱ ካለ ያን ያክል ረጅም ሰዓት ትሬዲንግ ላይ ላትቀመጥ ትችላለህ። ግን አንዳንዴ ግን መቀመጥ ያለበት ታይሞች አሉ። ለምሳሌ ኒውስ ታይሞች ሊኖሩ ይችላሉ። ፕላስ ደግሞ እኔ አሁን ፐርሰናሊ ማኔጅ ማድረጋቸው ካፒታሎች አሉ፣ ሄጅ ፈንድ ካፒታሎች ማለት ነው። ስለዚህ እነዛን ካፒታሎችን በተንሻል ቁጭ ብዬ ነው ፎሎ አፕ ማድረግ ያለብኝ። ምክንያቱም እዛ ላይ የምከፍታቸው ሎት ሳይዞችም ትንሽ ተለቅ ስለሚሉ ማለት በዚህ መልኩ ነው ሜንቴን የምናደርገው ማለት ነው። አሁን ከማርኬቱ የምንጠብቀው ምንድነው? እዚህ ጋር ፊቦናቺ ሪትሬስመንት እንጠቀማለን። ወደ 15 ሚኒት ታይም ፍሬም እንሄዳለን። ስለ ፊቦናቺ ላስረዳ። እዚህ ጋር የምታያቸው እነዚህ ላይኖች ምንድናቸው? ያው ማርኬቱን ወደዚህ ሌቭል ፖቴንሻሊ የመምጣት አቅም አለው የሚለውን ነገር ፕሬዲክሽን ነው የምናገኘው ማለት ነው። እዚህ ጋር ደግሞ የምታያቸው ፕሪሚየም እና ዲስካውንት የሚባል ሌቭል አለ። ስለዚህ ማርኬቱ ወደዚህ ሌቭል ፖቴንሻሊ ከመጣ ርካሽ ነው የሚሆነው። ስለዚህ በጣም ብዙ ሰዎች እዚህ ሌቭል ላይ ምን የማድረግ አቅም አላቸው? ውድ ስለሚሆን የመሸጥ አቅም አላቸው። ማርኬቱ ልክ ውድ ሲሆን እዚህ ጋር ይሸጡታል ማለት ነው። ስለዚህ ውድ ናቸው ማለት ነው። ያ ከፍ እያለ ሲመጣ ማለት ነው። ስለዚህ ማርኬቱ ላይ እዚኛው ሌቭል ላይ በጣም ሞር ሻጮች የሚበዙበት ሌቭል ነው ማለት ነው። ግን እንደኔ አንድ ነገር የምጠቀመው ምንድነው? ማርኬቱ ወደ እኔ እዚህ ሌቭል ላይ መምጣት አለበት። ከዛ በኋላ ኮንፈርሜሽን ሳይ ማርኬቱን እስከዚህ ሌቭል ድረስ ነው ኤክስፔክት የማደርገው ማለት ነው። ግን ቤዚክሊ እኛ ሾርት ቴክ አድርገን እንጣለን። $9,500 ፕሮፊት ላይ ያለ ነው። እንደምታዩት this is my live account። ስለዚህ ያው ቱዴይ ስለ ፕሮፊት ስላደረኩ እኔ ነኝ ጋባዥ ማለት ነው። ተርፋለች፣ አንተ ግባለን። ስለዚህ አሁን ሜኖን መጽሐፋችንን እያነበብን ነው። ውድ የትኛው ቦታ እንደሆነ እየፈለኩኝ ነው። በጣም ደስተኛ ነኝ። ብቻ ግንባሬ ኖራችሁ ትላለህ። ስለዚህ ኔክስት የምናደርገው ምንድነው? ወደ ሾፒንግ እንሄዳለን። ከሾፒንግ ቀጥሎ ደግሞ ቦክስ ትሬኒንግ አለን። ስለዚህ አሱን አስ ፖሲብል ያለንን የዴሊ ሩቲን ያለኝን የዴሊ ሩቲን አብሬው ማሳለፍ ይሆናል። ጋይስ እንዴት ናችሁ? አሁን ከጁማ ተመልሰናል። ምሳ በልተን ምናምን ነገር እንደምታዩት ጎልድ ማርኬት ስትሬትሊ እኛ ኢንትሪ ፖይንት ገብቶ 1-3 ዋድ ሬሾ አካባቢ ማርኬት ሄዷል። ግን እኛ ኤክስፔክት የምናደርገው ማርኬቱን እስከ ጥቁር ሌቭላችን ነው። ግን እዚህ ጥቁር ሌቭል ላይ ለመምጣት ምን ብይሻለሁ? አሁን እዛ ጋር መሆን አለበት፣ ብሬክ ማድረግ አለበት፣ ከዛ ሪቴስት ማድረግ አለበት ማለት ነው። ስለዚህ የገባነው ኢንትሪ ፖይንት ላሳያችሁ። ኦኬ እንደዛውም የገባነው ትሬድ እዚህ ጋር እንደምታዩት እዚህ ጋር ነው ኢንትሪ ፖይንታችንን ኤክስኪዩት ያደረግነው። እንዳያችሁት ማርኬቱ 1-3 ዋድ ሬሾ ማርኬቱ ሲመጣ ሃፍ ክሎዝ አድርግቻለሁ እዚህ ጋር። በተጨማሪ ደግሞ የተወሰነ ፖዚሽን ሆልድ አድርግቻለሁ ማለት ነው ማርኬቱ ወደ ታች ብሬክአውት የሚያደርግ ከሆነ። ስለዚህ ራይት ናው $6,000 ፍሎት እያደረገ ነው። this is our live account። ስለዚህ ዛሬ እኔ ፕሮፊት አድርግቻለሁ ማለት ነው። ያሰላም ግን አንደርስታንድ ያደረግሽው ነገር አለ? እንዴት ነው? በጣም ከዛ ጀምሮ ማየት እንዳለብን እና የስክሪኑን ጥቅም እንዳየሁኝ ሁለት ማርኬቱ የሚወስድህን ሳይሆን አናሊቲክስ መከተል እንዳለብህም ጭምር ነው ረምብ የተረዳሁት። ሜንሊ ደግሞ ሉዝም ጌንም አለ፣ ስቶፕ የምታደርግበት ቦታዎች አሉ እና በቃ እስከዛ ድረስ ከመጣ ሰየው፣ ካልሆነ የምሰየው ነው። ዲስፕሊን ነው ዋናው ነገር እንደተረዳሁት እስከሆነ። ትልቁ ነገር ዲሲፕሊን ነው። እዚጋ እንዳያችሁት ማርኬቱ ከመግባታችን በፊት ፕላን አድርገነዋል። እኛ በቃ ኦልሬዲ ገብተን ሰላት ሰግጄ ምሳ በልተን ተጫውተን ገና አሁን ወደ ቤት መምጣታችን እና ማየታችን ነው። ስለዚህ
ትሬዲንግ ላይ አንዴ አንደርስታንድ ካረጋችሁትና ስኪሉን ከዛ በኋላ ዲሲፕሊን እና ዴዲኬሽን የሚያስፈልጋችሁ ማለት ነው። ስለዚህ በኔክስት ቻሌንጅ ከአሌክሶ ጋር ኔክስት ራሱ ትሬድ አድርጎ የማሳያችሁ ይሆናል ማለት ነው ኔክስት ታይም። ስለዚህ ኔክስት ኢትዮጵያ ስመጣ ይሆናል ወይስ ኢትዮጵያ ቢሆንልኝ ደስ ይላል። በኢትዮጵያ ኔትወርክ ይሻላል። በዛ ኔትወርክ ይሻላል። ናይስ ሌትስ ዱ ኢት ኢን ኢትዮጵያ ጋይዝ። የዛሬ ቆይታችን ይህን ይመስል ነበረ። በኔክስት ቪዲዮ ኢትዮጵያ እሱ እንዳለው እስከምንገናኝ ድረስ መልካም ጊዜ ይኖርላችሁ ለሁላችሁም። ሌትስ ጎ